አርጋው በጣም ነው ማመሰግን የምልከታ ፕሮግራማችን እንግዳ ስለሆንክ እንኳን ሰላም መጣ። አመሰግናለሁ ስለጋበዝከኝ። አመሰግናለሁ። እንግዲህ አርጋው ቀደም ሲል መግቢያችን ላይ እንደገለጽኩት ዛሬ የምንነጋገረው እኔና አንተ በአፍሪካ ቀንድ ጉዳይ ነው፣ በጂኦፖለቲካ ጉዳይ ላይ ነው የምናወራው። በዋናነትም ደግሞ ሀገራችን ኢትዮጵያንና ጎረቤታችን ኤርትራን የተመለከተ መሬት ላይ እየተካሄዱ ስላሉ ጉዳዮች ነው። አርጋው እንደምታስታውሰው እናንተም በፕሮግራማችሁ እንደምታነሱት ሁሉ በዋዜማ ሬዲዮ ፕሮግራም ላይ ማለት ነው በኢትዮጵያና በኤርትራ መካከል በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል የነበረው የመራራቅ ወይም ደግሞ ሰላምም አልባ ጦርነትም አልባ የነበረው ግን ደግሞ ፍጹም የመቆራረጡ ነገር ተቀልብሶ ሁለቱ ሀገራት የመገናኘት ነገር በተለይም ደግሞ በሁለቱ መሪዎች መካከል የወዳጅነት ስሜት ተፈጥሮ ነበረ። ከዛም በኋላ እናስታውሳለን በትግራይ ጦርነት ወቅትም አብረው አንድ ላይ በጋራ ሆኖ የትግራይ ኃይሎችን እስከ መውጋት ደረጃ የደረሰ ግንኙነት እንደነበረ ይታወሳል። ሆኖም ከትግራይ ጦርነት በኋላ በፕሪቶሪያው ስምምነት ከተፈረመ በኋላ ግን በሁለቱ መንግስታት መካከል ነፋስ እንደገባ በሰፊው ሲነገር ነበረ። በግልጽ ግን ወጥቶ መታየት የጀመረው ካልተሳሳትኩኝ የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ አልጀዚራ ላይ አንድ ኤርትራን የተመለከተ ጽሁፍ ከጻፉ በኋላ ነው። ከዛ በኋላ የሁለቱ ሀገራት ግንኙነት እንደሚባለውም እጅጉን እንደተበላሸ ከዛ በኋላም በኤርትራ በኩልም የተደረጉ አንዳንድ እንቅስቃሴዎች አሉ፣ በኢትዮጵያ በኩልም በተመሳሳይ ሁኔታ ማለት ነውና ግን የሁለቱ ሀገራት መካከል ከፍተኛ የሆነ ቁርሾ እየተፈጠረ እንደሆነ በሰፊው መታየት እንደጀመረ መናገር ይቻላልና እንዲያው እንዴት እዚህ ደረስን? ከነበረው የወዳጅነት መንፈስ ከሚመስለው በተለይም ደግሞ በሁለቱ መሪዎች መካከል ከነበረው በጣም የተቀራረበ እንዲሁም ደግሞ የጋራ ጠላት ብለው ያሰቡትን የጋራ ጠላት የሚለውን አንደር ኮቴሽን አድርገን በትግራይ ጦርነት በዛ ደረጃ በጋራ የመሳተፍ ሂደት ውስጥ ከተገባ በኋላ አሁን የሚታየው ነገር እንዴት ሊፈጠር እንደቻለ እንዲያው ጠቅለል ያለ ነገር አንስተን በሱ ብንጀምር መልካም ይመስለኛል። ምንድነው ያንተ እይታ? እኔ የምለው እንግዲህ በዋናነት ችግሩ የጀመረው ወይም የሚጀምረው ከትግራይ ጦርነት በኋላ አይደለም። እንደው በአጠቃላይ በሁለቱ ሀገሮች በኢትዮጵያና ኤርትራ በምትባለው ሀገር መካከል ያለው ግንኙነት መሰረታዊ የሆነ ችግር የሚጀምረው ኤርትራ ሀገር ሆና ከኢትዮጵያ ተነጥላ ከወጣችበት ጊዜ ነው የሚጀምረው። ብዙ ያላለቁ የፍቺ ጉዳዮች ነበሩ በኢትዮጵያና በኤርትራ መካከል። ሁለተኛ ኢትዮጵያ ከኤርትራ በምትነጠልበት ጊዜ ማለቅ የነበረባቸው ብዙ ጉዳዮች አላለቁም። አንድ ሁለተኛ ኤርትራ ካልኩሌት አድርጋ ወይም ታሳቢ አድርጋ ነፃነቷን ያወጀችበት መንገድም የራሱ የሆነ ችግር አለው። የኤርትራ እሳቤ ኤርትራ በኢትዮጵያ ላይ ጥገኛ የሆነ ኢኮኖሚ ገንብታ ራሷን ለመቻል ፕላን አድርጋ ከኢትዮጵያ መነጠሏ እሱም ያመጣው ኮምፕሊኬሽን አለ። ከዛ በዘለለ ደግሞ በደንብ እንደው ነገሩን ወደ ኋላ ሄደን አስፍተንም ስንመለከተው ይሄ የኤርትራ ብሔረተኝነት ኤርትራ በእርግጥ አገር ናት ወይ? ኤርትራ ቫያብል የሆነ ስቴት ወይም ራሷን የቻለች ሉዓላዊ ሀገር ለመሆን የሚያስችል ቁመና ላይ ነበረች ወይ? አላትስ ወይ? ታሪካዊ ምክንያቷስ በቂ ነው ወይ? የሚሉ ብዙ ጥያቄዎች መነሳት አለባቸው። ክርክርና ውይይት መደረግ አለበት። እኔ ብዙ የኤርትራ የብሔረተኝነት ትርክት ብዙ ጉድለቶች ያሉት በብዙ ባልተረጋገጡ በይሆናል ላይ በተመሰረቱ ትርክቶች ላይ የተመሰረተ ቤዝ ነው ያለው። ያ ራሱ የፈጠረው ችግር አለ። ኦኬ ኤርትራ ሀገር ሆነች። ከዛ በኋላ ሀገር ከሆነች በኋላ ደግሞ ያለው ቅድም መጀመሪያ ላይ ያነሳሁት ፍቺው በአግባቡ ሳያልቅ አገሮቹ የገቡበት ቀውስም እሱም አንዱ ችግር ነው። የዚህ ችግር ተቀጥላ የዚህ ችግር ሁለተኛ ወይም ሶስተኛ ክፍል ነው አሁን ከትግራይ ጦርነት በኋላ መልሰን ያየ ነው። ኤርትራ
በምስራቅ አፍሪካ በተለይ በኢትዮጵያ ላይ የኢኮኖሚና የጸጥታ የበላይነት እንዲኖራት ትፈልጋለች። ይህን እንዲኖራት የምትፈልገው ኤርትራ ትልቅ በሆነች በጣም በብዙ ጥፍ በምትበልጣት በኢኮኖሚም በህዝብ ብዛትም በወታደራዊ ኃይልም ልትውጣት በምትችል የቀድሞ ግዛቷ በነበረች አገር ጎረቤት ናት። ስለዚህ የዚህችን ጎረቤት ምንድን ነው የሚባለው በቸልታ የምትመለከተው አይደለም። የምንድን ነው የሚባለው የመኖርና ያለመኖር ጥያቄ ነው የሚሆነው እና ይሄ ራሱን የቻለ ትልቅ መሰረታዊ ችግር ነው። ከዛ ቀጥሎ ግን አሁን አንተ ወደ አነሳው የመጨረሻው ጥያቄ ስንመለስ እሱ ላይ ምንድነው በአብዛኛው ማየው የትግራይ ጦርነት የጠላት የሚል ነገር ያመጣው ነው በዋነኝነት እንጂ ኢትዮጵያና ኤርትራ በመካከላቸው ያለውን ችግር ለመቅረፍ ይህንንም ለመቅረፍ የሚያስችል በቂ ውይይትም አድርገው አይደለም። አሁን ዛሬ ላይ ቁጭ ብለን ስንመለከት ከጋዜጣዊ መግለጫና ከጉብኝት የዘለለ ሀገሮቹ በመካከላቸው ከዛ በፊት የነበረውን ችግር ለመፍታት የሚያስችል ዝርዝር ጉዳዮችን ተስማምተው ይፋ ያደረጉት ነገር የለም። በሳውዲ አረቢያ ሄደው ስምምነት አድርገዋል። ግን ይሄ የሳውዲ አረቢያ ስምምነት ምን እንደሚል በሁለቱም ሀገሮች የተገለጸ ነገር የለም። ስምምነቱ ሰላም ማምጣት ብቻ ነው በዋናነት ትኩረቱ። ሁለቱ መንግስታት ይታወቃል። የኢትዮጵያ መንግስት፣ የኤርትራ መንግስት ድብቅ መንግስታት ናቸው ማለት የሚቻል ይመስለኛል። በተለይም ደግሞ ከታሪካችንም ወደ ኋላም ሄደን ብንመለከት አሁን ካሉት ጠቅላይ ሚኒስትር በፊት የነበረው አድሚኒስትሬሽን ወይም አገዛዝ የኢህአዴግን መንግስት ብትመለከተው እጅጉን በጣም ድብቅ እንደሆነ ነው የሚነገረው። ውስጥ ለውስጥ ነው ነገሮች የሚያልቁት። ከሀገራት ጋር የሚደረጉ ግንኙነቶች በትክክልም ለህዝቡ በተብራራ መልኩ የሚገለጽባቸው ሁኔታዎች አልነበሩም። በፊትም በፕራይም ሚኒስትር አብይና በፕሬዚደንት ኢሳያስ መካከልም ተፈጥሮ የነበረው ግንኙነት እርግጥ ብዙ ሰዎች የሁለት ግለሰቦች ግንኙነት እንደሆነ ነው ሲገልጹ የነበሩትና ምናልባት ሙሉ በሙሉ ንግግሮች አልነበሩም፣ ውይይቶች አልነበሩም በሁለቱ መንግስታት መካከል ብለን መደምደም እንችላለን? ወይንስ ከመንግስታቱ ባህሪ ራሱ የመነጨ ድብቅነት ነው? የተነጋገሩባቸውን ነገሮች ለህዝቡ ይፋ ሳያደርጉ በዛኛውም ወገን በዚህኛውም ወገን ነገሮች እየተካረሩ ሄደው አሁን የደረስንበት ቦታ የደረስ ነው። እንግዲህ በጊዜው በገደምዳሜ ይፋ የተደረጉ አንዳንድ ነገሮች ነበሩ። ለምሳሌ በሁለቱ ሀገሮች መካከል የድንበር መከፈት ነበረ፣ በይፋን የተደረገው ይህንን አይተናል። ከዛ ውጪ የንግድ ግንኙነትና የወደብ አጠቃቀምን የተመለከተ ስምምነት ይደረጋል፣ ለዚህም ዝግጅት እያደረግን ነው ብለው ይፋ አድርገው በኢትዮጵያ በኩል የመንገድ ግንባታ ሁሉ ይፋ እስከመደረግ ደርሶ ነበረ ከኤርትራ ጋር የሚያገናኝ። ይህም አንዱ ነገር ነው። በሁለቱ ሀገሮች መካከል የሰዎች እንቅስቃሴ ተፈቅዶ ነበር፣ የአውሮፕላን በረራ ተጀምሮ ነበረ፣ የተለያዩ የሸቀጥ እንቅስቃሴዎችም ነበሩ። እነዚህ ነገሮች ጥሩ ተጀምረው ነበረ። እነዚህ እንቅስቃሴዎች የተጀመሩት ስምምነትን መሰረት አድርገው ነው ወይስ የሁለቱ መሪዎችን መልካም ፈቃድ መሰረት አድርገው ነው? የምናውቀው ነገር የለም። አሁን ይሄ የምንለው መጀመሪያም ፍቺው የኢትዮጵያ ከኤርትራ የተነጠለችበት ጊዜ የነበረው ችግር ተመሳሳይ ተቀጥላ ነው። ኤርትራውያን ከኢትዮጵያ ጋር ግልጽ የሆነ ስምምነት ለምንድን ነው ማድረግ የማይፈልጉት? አንድ የኢትዮጵያ መንግስት ከኤርትራ ጋር ያደረገው ንግግር ዝርዝር ለምንድን ነው ይፋ የማያደርገው? ይሄም መጠየቅ አለባቸው እነዚህ ነገሮች። እኔ ስምምነቶቹ በእውነተኝነት ላይ የተመሰረቱ ወይም ደግሞ በፌርነስ ላይክ በምንድን ነው የሚባለው በእኩልነት ላይ የተመሰረቱ ስምምነቶች ባለመሆናቸው ይመስለኛል። የኤርትራ ፍላጎት አለ፣ የኢትዮጵያ ፍላጎት አለ። እነዚህ ሁለት ፍላጎቶች ማስታረቅ በጣም አስቸጋሪ ነው። እኔ መገመት እችላለሁ የኤርትራውያን ፍላጎት ምን ሊሆን እንደሚችል። በኢትዮጵያ በኩል ደግሞ ኖ የሚል ነገርም ሊኖር ይችላል። በአደባባይ ወጥተው እንኳን ባይሉት ከጀርባ አይ ይሄ ነገር አያስኬደንም አያዋጣንም የሚሉ ነገሮች ሊኖሩ ይችላሉ። ብዙ ሰው ይገምት የነበረው ይጠብቅ የነበረው ከሁለቱ ሀገሮች ግንኙነት መሻሻል በኋላ ኢትዮጵያ በኤርትራ ወደብ መጠቀም ትጀምራለች፣ የንግድ እንቅስቃሴ ይጀምራል ነው። ግን አልሆነም፣ እሱ አልሆነም። ለምንድን ነው ኤርትራ የአሰብ ወደብን ለኢትዮጵያ ብትሰጥ ተጠቃሚ ናት በኢኮኖሚ። ግን ለምንድን ነው እንደው ፍላጎትን ብዙ ያላደረባት?
ብዙ ሰው ይህንን በጥያቄ መመልከት አለበት። ኤርትራውያን ምክንያት አላቸው ለዚህ ለማይነግሩን፣ አደባባይ ወጥተው የማይነግሩን። እኛ አልከለከልንም፣ መጠቀም ትችላላችሁ በአደባባይ ይሉሃል፣ ግን በተግባር ያንን የሚያመላክት ምንም እንቅስቃሴ አናይም። እና እንዲህ አይነት ችግሮች አሉ። ሶ እንዳልከው የሁለቱ መሪዎች ስምምነት ነው። ሚስጥራዊነቱ በጣም ያው ከበፊትም ያለ ነው። አሁን ደግሞ የባሰ ነው። ምክንያቱም በአንድ መሪና መሪ መካከል ብቻ የሚደረግ እንቅስቃሴ ነው። ለምሳሌ የሳዑዲው ስምምነት ዝርዝር ምን እንደሆነ እስከዛሬም በጣም ብዙ ጥያቄ ይፈጥርብኛል። የወሬ ከመስማት ውጪ ስምምነቱ አንዳንድ ስምምነቶች ተደረጉ የተባሉ ስምምነቶችን በኋላ ላይ በሌላ አጋጣሚ በተመለከትንበት ጊዜ ደግሞ ስምምነቶች ምንም ይዘት የላቸው፣ ምንም ዝርዝር ይዘት። ይሄ ኢንተንት ወይም ምንድነው ዝንባሌ ለጉዳዩ ያለን ፍላጎት ከመግለጽ የዘለለ ለምሳሌ የሰላም ስምምነቶች የተፈረሙ አሉ። ለምሳሌ በኦጋዴን ነፃ አውጪና በኢትዮጵያ መንግስት መካከል ለምሳሌ የተፈረመ ስምምነትን ተመልክቻለሁና በጣም ገርሞኛል። አንድ ፓራግራፍም አይሞላም። በ4 መስመር ጽሁፍ ነው ይሄ ሰላም ስምምነት። እንግዲህ ከዛ ውጭ አሁን ንትርክ ውስጥ ሲገቡ የሰላም ስምምነት ብለህ ስታመጣው የእንትን በግለሰብ መያዙ ይሄ የሚያመጣው ችግር ነው። ስቴት እንደዚህ አይደለም ፋንክሽን የሚያደርገው። ስቴት ፋንክሽን የሚያደርገው ይህን የሚመለከተው የተቋማዊ የሆነ ነገር አለ። በኤርትራ እነዚህ ተቋማት አብዛኛው ጠንካሮች አይደሉም። በኢትዮጵያ በኩል እንኳን ተቋማቱ አሉ፣ ግን ተቋማቱ ዴሊጌት ተደርገዋል፣ የአቅም ተሰጥቷቸዋል የሚለው ሌላ ጥያቄ ነው። እንደዚህ አይነት ችግሮች አሉ። ስለዚህ አሁን የምናወራው ነገር በሙሉ ዳመናማ ነው፣ በደብዛዛው ነው የምናየው። ይሄ ደግሞ የሆነበት ምክንያት ከሁለቱም ሀገር መሪዎች ሚስጥራዊነት፣ ድብቅነት ጋር የተያያዘ ነው። እንግዲህ ምክንያት ይኖራቸዋል። እኔ እንደዛ ብዬ ነው የምጠረጥራቸው። በጣም ጥሩ። እንዲያው አይ ቲንክ መሰረታዊ ነገር ነው ችግሩ የሚመነጨው ከኤርትራ መገንጠል ነው የሚለው ነገር መሰረታዊ ነገር ይመስለኛል። የተገነጠለችበት ሁኔታ፣ የሄደችበት ሁኔታ ስትሄድ ደግሞ የኢትዮጵያውያን ሚናም ወይም ደግሞ ሀሳብም ምን ይመስል ነበር የሚለው ነገር በጣም መሰረታዊ ነገር ይመስለኛል። ወደ እሱ እንመጣለን። እሱ ላይ የተወሰነ ነገር ብናወራ ደስ ስለሚለኝም ማለት ነው። ግን ከሱ በፊት እንዲያው አሁን ስላለው ነገር ጥቂት ነገር ብንል መልካም ነው ብዬ አስባለሁ። አርጋው እንደሚታወቀው ጠቅላይ ሚኒስትሩ በተለይም ባለፉት ጥቂት ዓመታት ውስጥ አይ ቲንክ አሁን ወደ 2 ዓመት አካባቢ ይጠጋዋል የባህር አክሰስ ወይም ደግሞ የወደብ አክሰስ ጉዳይ አንስተው በይፋ መናገር የጀመሩበት። እርግጥ ይሄ ጥያቄ ለመጀመሪያ ጊዜ በጠቅላይ ሚኒስትሩ ሲነሳ አይደለም። በቀድሞ መንግስት ወቅትም በኢህአዴግ ዘመንም በተለይ የተቃዋሚ ፓርቲ አመራሮች ይህንን ጥያቄ በተደጋጋሚ ሲያነሱ የቆዩበት ሁኔታ ነበረ። አሁን ግን የመንግስት አንዱ አጀንዳ ሆኖ ኢትዮጵያ የባህር በር ያስፈልጋታል፣ የባህር በርም ወደብም ያስፈልጋታል የሚለው ነገር በግልጽ የመንግስት አንዱ ፖሊሲ ሆኖ ወደፊት ለፊት መጥቷልና በተከታታይም መንግስት መግለጫ ያወጣበታል። እንደ ፓርቲም ተሰብስበው በዚህ ጉዳይ ላይ ሲወያዩ ወይም ደግሞ አቅጣጫ ሲያስቀምጡ ይሰማል። በተቃዋሚ ጎራ ያሉትም ይህንን ሀሳብ የሚደግፉ አሉ። የሚሆነውን ነገር ደግሞ እኒ ብለውም እያዩ ያሉ ሰዎች አሉና እንዲያው የኢትዮጵያ የባህር በር ጥያቄ በዚህ ሰዓት ላይ አንዳንዶች ትክክለኛ ጊዜ አይደለም የሚሉ ስላሉ ነው ይህንን ጥያቄ ማነሳውና የባህር በር ጥያቄ በማንኛውም አይነት ሁኔታ ከየትኛውም ሀገር የሚገኝ የባህር በር ጥያቄ እርግጥ መንግስት በሰላማዊ መንገድ ነው የሚለውና ኢትዮጵያ አሁን የባህር በር ጥያቄን ወደፊት አምጥታ ያንን ማስፈጸም የምትችልበት አቅም ላይ ነው ያለችው። ሀገር ውስጥ ያሉትን ጦርነቶች፣ ግጭቶች፣ ሁሉንም ነገር እናያለን። ይሄ ጥያቄስ ደግሞ በተለይ በኢትዮጵያና በሶማሊያ መካከል ከፍተኛ የሆነ ፍጥጫ ፈጥሮ እንደነበር ይታወሳል። አሁንም የዛው ቀጣይነት ነው። በኢትዮጵያና በኤርትራ መካከልም ወደ ከፍተኛ ፍጥጫ እየሄደ ያለውና ምናልባትም ወደ ጦርነት የሚገቡበት ሁኔታ ሊኖር ይችላል ወደሚል ነገር ድምዳሜ ያመጣውና ኢትዮጵያ በዚህ ሰዓት ላይ ይህንን ጥያቄ ወደ መሬት አውርዳ እርግጥም የባህር በር ባለቤት ኢትዮጵያን ማድረግ ትችላለች ወይ? እንዴት ነው የምትመለከተው እሱን? ይሄ ከባድ ነው። አይ ቲንክ ጥያቄው በዚህ ወቅት መምጣት አለበት ወይ የሚለውን አይ ቲንክ ብዙ ሰዎች ሲያነሱ ተሰማለሁ። ጥያቄው ኦኬ መቼ ነው መምጣት ያለበት?
ራይት ታይም የሚባል ጊዜ መቼ ነው የሚለው ለሱ ብዙ መልስ ያላቸው አይመስለኝም። ብዙዎቹ በዚህ ጊዜ መምጣት የለበትም የሚሉት አሁን ያለውን መንግስት ሌጂትሜት አይደለም ከሚል መነሻ አንድ፣ ሁለተኛ በሀገር ቤት ያለው የፖለቲካ መስቀልቅል ኢትዮጵያ ደካማ እንድትሆን ያደርጋታል። በተለይ በወታደራዊ አቅሟም በሌሎችም ምክንያቶች ኢትዮጵያ ጠንካራ አቋም ላይ አይደለችም ከሚል ስጋት ነው። ይሄ ስጋት እውነተኝነት አለው ውስጡ። ከዛ በተረፈ ግን ጊዜው በዚህ ጊዜ ነው በዛ ጊዜ ነው የሚለው ይሄ ብዙ ሌሎች ምንድን ነው የሚባለው ብዙ ክራይቴሪያዎች ወይም ብዙ ታሳቢ የምታደርጋቸው ነገሮች አሉ። ቀጠሮ ሰጥተህ የዛሬ 7 ዓመት ወይም የዛሬ 6 ዓመት አካባቢ ያደርገዋለሁ ብለህ የምትገባበትም አይደለም። ቢኮዝ ዳይናሚክሱ በጣም ብዙ እንትኖች አሉት። ሶ ኢትዮጵያ ወደብ ይገባታል? አዎ ይገባታል። ያስፈልጋታል? አዎ ያስፈልጋታል። እንደ ኢትዮጵያዊ ስናስብ ኢትዮጵያ አንፌርሊ ከወደብ እንድትቆረጥ ተደርጋለች። አዎ ተደርጋለች። ይሄ ብዙ የሴራ ትንተና ቢኖረውም ሴራ ትንተናውን ወደ ጎን አስቀምጠን ግን ኢትዮጵያ ከወደብ መቆረጧ በኢትዮጵያ ላይ የተፈጸመ ትልቅ ክህደትና ትልቅ ጥፋት ነው። ይሄ መቀልበስ አለበት። ከዛ ውጪ ከባህር በር 60 ኪሎ ሜትር ላይ ያለች ሀገር እና 130 ሚሊዮን ሕዝብ የያዘች ሀገርን ከባህር ቆርጠህ ማስቀመጥ በአብዛኛው ትክክልም ተገቢም አይደለም። ግን ይሄ እንዴት ሆኖ መታረም አለበት፣ እንዴት ቢደረግ ጥሩ ነው የሚለውን አይ ቲንክ በኤርትራ በኩል የአቋም ለውጥ የለም። ኤርትራ የኢትዮጵያ የባህር በር አልባ መሆኗ ኤርትራ ወደቡን ለኢትዮጵያ አከራይታ ከመጠቀም የበለጠ ጥቅም ይሰጣታል። ዛትስ ካልኩለስ። ይሄ በኤርትራ በኩል ያለ አደባባይ ወጥቶ የማይነገረን የኤርትራ አንዱ የመጫወቻ ካርታ ነው። በምን አይነት መልኩ ግን ኤርትራ ተጠቃሚ ልትሆን ትችላለች? በዛ ሀሳቤ ኤርትራ ብዙ ሰዎች እንደሚያስቡት ኢትዮጵያ ጋር መልካም ግንኙነት ቢኖራት አትጠላም። ግን ኢትዮጵያ ጠንካራ ሀገር፣ ኢትዮጵያ በኢኮኖሚ ያደገች ሀገር እና በጎረቤቶቿ ላይ ተጽዕኖ የምታሳድግ ሀገር እንድትሆን አትፈልግም። በማንኛውም ሰዓት ኢትዮጵያ አቅም ከፈጠረች አሰብ ወደብን አይደለም ኤርትራን ልትጠቀልላት እንደምትችል ይህ ስጋት በብዙዎቹ የኤርትራ ፖለቲከኞች ጭንቅላት ውስጥ አለ። ሆኖም ስለሚያውቅ ኢትዮጵያ አቋሟን ቀይራ ስለምታውቅ ከዚህ በፊት በንጉሱ ጊዜ ንጉሱ ሁኔታውን አይተው አይ እንደዚህ ማሽ አይሆንም ብለው ሀሳባቸውን ቀይረዋል። ከኮንፌዴሬሽኑ በኋላ ከኮንፌዴሬሽን ማፍረስ ብዙ ኢትዮጵያውያን የኤርትራን ነጻነት ይሁን ብለው የተሰጠ ነጻነት አይደለም፣ በአንድ ደብዳቤ የተሰጠ በህወሓት በኩል ለኤርትራ የቀረበ ስጦታ ነው የነበረው። ይህንን ኤርትራውያን በደንብ ያውቃሉ። ስለዚህ እያንዳንዱ ኢትዮጵያ ምን ሊያስብ እንደሚችል ያውቃሉ። ሁለተኛ የኢኮኖሚክ ዳይናሚክሱን በሚሊዮን የሚቆጠር ህዝብ በጣም በ130 ሚሊዮን የሚቆጠር ህዝብ ያለበት አካባቢ ነገ ከነገ ወዲያ ይህን ጥያቄ እንደሚያነሳ ምንም ጥርጥር የለውም ለነሱ። ስለዚህ ኢትዮጵያን በኢኮኖሚ የታመቀች ሀገር፣ የተጨነቀች ሀገር ማድረግ አንደኛው ነው። ሁለተኛ ኢትዮጵያ የተከፋፈለች ውስጥ እርስ በርሷ የምትራኮት ሀገር አድርጎ መቆየት ለኤርትራ ጠቃሚ ነው። ለኤርትራ አለውና በተቻለ አቅም ደግሞ ኤርትራ ብትችል ኢትዮጵያ ይሄ ትልቅ ሀገር መሆኗ ቀርቶ ትንንሽ 4 እና 5 ሀገር ብትሆንም ኤርትራ የምትጠላው አይደለም። ከዛ ከሚቀሩት ጋር ቢዝነስ ብትሰራ የምትመርጥ ሀገር ናት። ብዙ ሰው ይሄንን ሊያምን አይፈልግም። ኤርትራውያን በተለይ ራሳቸው ይሄንን ብዙም የሚገዙት ሀሳብ እንዳልሆነ አውቃለሁ። የማይገዙበት ምክንያት ያው እንደ እንትን ስለሚወሰን ነው፣ እንደ ታቡም ስለሚወሰን ነው። ይሄ የኤርትራ ስትራቴጂክ ኢንትረስት ነው። ኤርትራ የኢትዮጵያ ወዳጅ ሆና አታውቅም። ኮሽ ባለ ቁጥር በሙሉ የኢትዮጵያ ጠላት ከሚባሉ ሀገሮች ጋር በማበር ኢትዮጵያን ለመውጋት ኢትዮጵያን ለመክበብ ስታሴር የኖረች ሀገር ናት ኤርትራ የምትባለው ሀገር። ኤርትራ ያልሞከረችውና ያላደረገችው ኢትዮጵያን የማፍረስ ኢትዮጵያን የማዳከም እንቅስቃሴ የለም። ሻዕቢያ በስልጣን ላይ ባልነበረ ጊዜ እንደ አማጺ፣ ስልጣን ከያዘ በኋላ ደግሞ እንደ መንግስት
የኤርትራ እኮ አንዱ ኦፕሬሽናል ኢኮኖሚ እኮ ኢትዮጵያን ማዳከም ከሚፈልጉ ሀገሮች ጋር በማበር የሚገኝ የኢኮኖሚ ጥቅም ነው። እዚህ ውስጥ ኤርትራ አንዴ አይደለም በተደጋጋሚና ሁልጊዜም በቋሚነት እጁ ያለበት። አሁን በቅርብ ጊዜ ባየነው ከግብፅና ከሶማሊያ ጋር አብራ ኤርትራ ሆስት ሆነ፣ ኤርትራ አስተናጋጅ ሆና በኢትዮጵያ ላይ የጦር ፕላን ሲነደፍ አስመራ ላይ ነው የተደረገው። ይሄ በዚህ ውስጥ ኤርትራን በቀጥታ የነካት ነገር አልነበረም፣ ግን ነገ ከነገ ወዲያ ወደ እኔ ይመጣል በሚልና ኢትዮጵያ መዳከም ለኤርትራ ስትራቴጂክ ጥቅም ነው። ይሄን ነው ኢትዮጵያ ደግሞ ቅድም ባልኩት ሂስቶሪካል ምክንያት ወደብ ያለ አግባብ ተቆርጠናል፣ ስለዚህ ይሄ ወደብ ይገባናል የሚል የኢትዮጵያ ፍላጎት ደግሞ አለ። ስለዚህ እነዚህ ሁለት ማዶና ማዶ ያሉ ፍላጎቶች መካከል ነው እየተንቀሳቀሰን ያለ ነው። እንደዛ ብዬ ነው የምወስደው። እርግጥ ቀደም ሲል አንተም በተለይ በሶስቱ ሀገራት መካከል በግብፅ በሶማሊያና በኤርትራ መካከል የተደረሰው ስምምነት በጣም በርካታም ትኩረት የሳበ ጉዳይም ነበረ። ካልተሳሳትኩኝ አንድ ዓለም አቀፍ ሚዲያም በተለይም ደግሞ የኢትዮጵያን ጥያቄ በወቅቱ ከሶማሊላንድ ጋር የደረሰችበት የመግባቢያ ስምምነትን አጣቅሶ የሶማሊላንዱ ወደብ እንደ መነሻ ነው፣ ግን መዳረሻው ግን አሰብ ነው የሚል አይነት እንድምታ ያለው ጽፎ የነበረበት ሁኔታ አለ። እርግጥ ኢትዮጵያስ ከሌሎች ሀገራት እርግጥ የባህር በር ጥያቄው ለሌሎችም ሀገራት ነው የቀረበው፣ ለኤርትራ ብቻ አይደለም የቀረበውና ጠቅላይ ሚኒስትሩ ያነሱት ግን ከሌሎች ሀገራት እንበል ከጅቡቲ ወይ ከሶማሊያ የባህር በር የመገኘት እድል እንኳን ቢኖረው ኢትዮጵያ አሰብ ወደብን እጇ እስክታስገባ ድረስ ምናልባት ብትጠቀምበት ነው ወይንስ በዛው የአሰብ ጉዳይ ሊያበቃ ይችላል እንደሚባለውስ ወይም ደግሞ ይሄ ዓለም አቀፍ ሚዲያ እንደገለጸውስ የመጨረሻ ጎል ነው ለኢትዮጵያ አሰብን መጠቅለል? አንድና አንድ ነገር ብቻ ነው? አይ ቲንክ በጣም የቀለለው አሰብን መጠቅለል ነው የሚመስል። ምክንያቱም አሰብን ክሌም ለማድረግ አይ ቲንክ ህጋዊ መሰረቶች አሉ። ይህን የህግ ባለሙያዎች ቢያብራሩት መርጣለሁ። ህጋዊ መሰረቶች አሉ። የሌላ ከአሰብ ውጭ ያሉ ወደቦችን ለመጠቀም የሚደረገው ሙከራ እንደው ቢሳካ እሰየው፣ ባይሳካ ምንም አይደለም የሚል ነው። እንደውም እኔ ለዋናው ጥያቄ እንደ ሽፋን የቀረበ የኢትዮጵያን ፍላጎት አጀንዳ አድርጎ ለዓለም ለማሳወቅ የተደረገ ሙከራ ነው የሚመስለኝ። ኢትዮጵያ ዋና ፍላጎቷ ወደብ መያዝ አይደለም የመጀመሪያ ደረጃ የነበረው። እስካሁንም ኢትዮጵያ አሳክተዋለች የሚባለው አንድ ነገር ቢያንስ ወደብ መጠየቅ የሚያሳፍር ነገር አለመሆኑ፣ ቢያንስ አጀንዳ ሆኖ መቅረቡን፣ ቢያንስ ከዚህ በኋላ ለምታደርጋቸው ነገሮች ወይም ልታደርግ ላሰበቻቸው ነገሮች መነሻ ቤዝ የሚሆነውን ነገር በዲፕሎማሲያዊ መንገድ ለሚዲያው ትርክቱን ማስቀመጥ ነው። አይ ቲንክ ኢትዮጵያ ይህንን እያደረገች ነው የነበረው። እኔ እንደዛ ነው የሚገባኝ። ስለዚህ አሁን እያንዳንዱ ሰው የሚያስበው ኢትዮጵያ እውነቷን ነው። አንደኛ ብዙ ሚሊዮን ህዝብ አላት፣ ያላግባብ ወደብ ተቆርጣለች፣ ወደብ ግን የላትም። ወደብ እየፈለገች ነው እና በሶማሌላንድ በኩል ሞከረች፣ አልሆነም። አሁን በዚህ በኩል ግን ከሶማሌላንድ እውነትም አሰብ አይሻላትም ይሻላታል የሚል ክርክር ነው። ከዚህ በኋላ ከወደብ ለማግኘት የምትሄድበት መንገድ አግባብ ያለው ነው፣ አግባብነት ይጎለዋል የሚል ክርክር እንደሆነ እንጂ ወደብ ይገባታል የሚለውን ክርክር ቢያንስ ግማሽ መንገድ ሄደነዋል። እንደዛ ነው የሚገባኝ። እንዴ እንዳልኩት አገር ቤት ያለን ፖለቲካ አገራዊ ጥቅሙን ጋርዶን ከሆነ ለምሳሌ አሁን በስልጣን ላይ ያለው መንግስት የአብይ አህመድን አስተዳደር የማይወድ ብዙ ሰው አለ። ኦኬ፣ ብዙ ምክንያት ይኖረዋል። ትችት የሚሰጥ ሰው አለ። ብዙ እጸጾች ማንሳት ይቻላል። አሁን ያለው መንግስት ላይ ብዙ ልንተቸው የምንችል ብዙ ልናወግዘው የምንችል ነገር ይኖራል። እኔ በግሌ ይኖረኛል፣ ሌላውም ሰው ይኖረዋል። አሁን ውይይቱ መሆን ያለበት ስለ አብይ አህመድ አይደለም። ከአብይ አህመድ አልፈን ያለውን ነገር ነው ማሰብ ያለብን። ለምሳሌ የህዳሴው ግድብ በሚጀመርበት አካባቢ ተመሳሳይ አይነት አስተያየቶች ነበሩ። ሆነ ተብሎ ነው፣ ለዚህ ነው፣ ለዛ ነው። መለስ ዜናዊ ሜቢ በስልጣን ዘመኑ ካደረጋቸው ጥሩ ነገሮች ተብሎ የሚነሳበት ነገር ቢኖር የህዳሴ ግድብን ማስጀመሩ ነው።
ሶ አንዱ ነገርን ከአንዱ ነገር ጋር በመደበላለቅ ትንሽ ምንድነው ወደ አፍራሽ በሆነ መንገድ የምናየው ነገር አለ። ለዛ ነው አሁንም የዚህ ወደብን ጉዳይ ብዙ ሰዎች ሲያነሱ አይ እንዴት ምናምን የሚሉት ነገሮች አሉ። ግን በጣም ክሊር የሆነ የኢትዮጵያ ኢንትረስት ያለበት ጉዳይ ነው። አገሩን የሚወድ ሰው አይ ቲንክ ሊቀበለው የሚገባ ነገር ይመስለኛል። እንደዛ በጣም ጥሩ አድርገው እንዲያው አንተም ቀደም ሲል አንስተዋል። የኤርትራ ከኢትዮጵያ ተነጥሎ መሄድ በራሱ ብዙ ጥያቄ ያሉት ነገር ነው፣ ያላለቀ ጉዳይም አለ ብለሃል። አካሄዷ ራሱ ያልተቋጨ ነው። በደንብ በኢትዮጵያውያን በኩልም በኤርትራውያን በኩልም ቢሆን ተቋጭቶ ያለቀ ጉዳይ አይደለም የሚለውን ደጋግመህ አንስተሃል እና እስኪ ወደሱ ሄደን ትንሽ ነገሮችን እንመልከት። አርጋው እንደሚታወቀው ኤርትራ ከኢትዮጵያ የተገነጠለችው በአንድ አጋጣሚ በወቅቱ የነበረው የኢትዮጵያ መንግስት ወድቆ መሪውም ከሀገር ከኮበለሉ በኋላ በወቅቱ አማጺ የነበሩ አካላት ወደ ስልጣን ከመጡ በኋላ ነው። እነዚህ አማጺዎች ወደ ስልጣን ከመጡ በኋላ ባቋቋሙት ጊዜያዊ መንግስት ስር ነው የተገነጠለችው። በህዝብ የተመረጠ ፓርላማ አልነበረም። ምርጫም የተካሄደበት ሁኔታ የለም። ስለዚህ በህዝብ ይሁንታ ተመርጦ ስልጣን የያዘ ሌጂቲሜት የሆነ መንግስት በወቅቱ ኢትዮጵያ ውስጥ አልነበረም። ጊዜያዊ አስተዳደር ነው የነበረው፣ ጊዜያዊ መንግስት ነው የነበረው። እርግጥ ቻርተር ነበረው ጊዜያዊ መንግስቱ። የጊዜያዊ መንግስቱ ቻርተር ተጠቅመው ነው የተገነጠሉት። ቻርተሩ ደግሞ ጸድቋል። በወቅቱ ቻርተሩን ለማጽደቅ በተሰበሰቡት አካላት ውክልናቸው በምን አይነት መልኩ ነው የተደረገው የሚለው ብዙ አጨቃጫቂና አነጋጋሪ ነገሮች ስላሉት ሌጋል የሆነው ነገር ውስጥ አንገባም። ይሄ ነገር ትርጉሙ እንዴት ነው፣ እንደዛ ነው፣ እንደዚህ ነው የሚለውን ነገር አናነሳም። አሁን እየሰማን ያለ ነው በሁለቱም ወገኖች በኩል በኤርትራም በኢትዮጵያም በኩል የጦርነት ነጋሪቱ ዝግጅቱ እንዳለ ይታወቃል። ኤርትራ የክተት አዋጅ አውጃለች። ወታደሮቿን ወይም ደግሞ የወታደራዊ ስልጠና ያላቸውን ከ50 ዓመት በታች የሆኑትን ሰዎች እያደራጀች እንደሆነ፣ በተለያዩ አካባቢዎችም ደግሞ ጸረ ድሮን፣ ጸረ አውሮፕላን ሚሳይሎችን እየተከለች እንደሆነ ይነገራል። በይፋ ከኢትዮጵያ መንግስትን ባንሰማ ግን ለመንግስት ቅርብ የሆኑ አንዳንድ ሚዲያዎች እንደሚገልጹት ከሆነ የኢትዮጵያ መንግስትም ቢሆን እስከ 1 ሚሊዮን የሚጠጋ ወታደር እያሰለጠነ እያዘጋጀ እንደሆነ ሲነገር እንሰማለን። ከዚህ በተጨማሪ የጦር መሳሪያ ግዢዎች፣ ጦሩን የማደራጀት ጉዳዮች ይታያሉ ግልጽም ባልሆነ መንገድ። በተጨማሪም ደግሞ በተለይም ደግሞ ወደ አፋር አካባቢ ወደ ቡሬ ግንባር በኢትዮ ኤርትራ ጦርነት ወቅት ቡሬ ግንባር እየተባለ ሲጠራ በነበረው አካባቢ ከባባድ መሳሪያዎችን የማጓጓዝ የሚሊተሪ ቢውልዳፕ እዛ አካባቢ እንዳለን በኢትዮጵያ በኩል ይነገራል እና ብዙ መሬት ላይ የሚታዩ የሚነገሩ የሚደረጉ ነገሮች አሉ። ዲፕሎማቲክ ጉዳዮችም አሉ በግልጽ ከኢትዮጵያ መንግስትም የሚነገሩ። ለእያንዳንዱ በኢትዮጵያ በኩል ለሚወጡ መግለጫዎች ደግሞ በኤርትራም የሚሰጡ መግለጫዎች በተመሳሳይ አሉና ምን ያህል ትኩሳቱ በጣም እየሞቀ እንደሆነ እናየዋለን። ምናልባትም ወደ ጦርነት ሊገቡ ይችላሉ የሚለው ነገር ወደ እውነትነት ያደላ ይመስላል። አሁን ግን እየተነገረ ያለው ሌላው ነገር ሌሎች ዲፕሎማሲያዊ መንገዶች የማያስኬዱ ከሆነ ኢትዮጵያ ምናልባትም ለኤርትራ የተሰጠውን እውቅና መልሳ የመሳብ ወይም ደግሞ ኤርትራን እውቅና ልትነሳ የምትችልበት ሁኔታም ሊኖር ይችላል የሚሉ በመንግስት በኩል አይደለም የተገለጸው፣ ምንድነው ኮንቬንሽናል ሚዲያውም አይደለም፣ ግን በሶሻል ሚዲያው ሲሰራጭ እንሰማለን እንበል። ኢትዮጵያ የኤርትራን እውቅና መልሳ መሳብ ብትፈልግ ወይም ደግሞ ወደዛ አቅጣጫ ብትሄድ ምንድነው ሊከሰት የሚችለው? ኤርትራ ላይ ምን ሊከሰት ይችላል? የኢትዮጵያስ ድርጊት በዓለም አቀፍ ደረጃ እንዴት ሊታይ ይችላል? በአካባቢው ሀገራት በተለይም ደግሞ በአፍሪካ ህብረት በኩል እንዴት ሊታይ ይችላል? ኢትዮጵያን ዲፕሎማቲካሊ ከዓለም ሊነጥል ይችላል ወይ እንደዚህ አይነት ተግባር? ይሄ አይ ቲንክ ኢትስ ቬሪ አንላይክሊ ነው የምለው እኔ። ለምንድን ነው ኢትዮጵያ በተናጠል ምንድነው የኤርትራ ነጻነት መሳብ አይ ቲንክ የፈሰሰ ውሃ አይነት ነገር ነው።
ከዩናይትድ ኔሽንስ ቀድመን ነው እውቅና የሰጠናቸው በደብዳቤ ዜን ዩናይትድ ኔሽንስ እውቅና ሰጥቷቸዋል። አንድ ነገር አላቅህም ማለት ይቻላል። አገሮች እንደዛ ያደርጋሉ። ግን ያ ማለት አገሮቹ የሉዓላዊ እውቅናቸውን ያጣሉ ማለት አይደለም። ያንን ማድረግ የሚችለው የተባበሩ መንግስታት ድርጅት ነው በዋናነት። ከዛ ቀጥሎ የአፍሪካ ህብረት ነው። ኤርትራ ሉዓላዊ ሀገር ሆና በተባበሩ መንግስታት ድርጅትም በአፍሪካ ህብረትም በሌሎች ዓለም አቀፍ ተቋማትም ውስጥ ተወክላ ያለች ሀገር ናት። ይነስም ይብዛ ከነ ችግሮቿ ሀገር ሆና ነው የተመዘገበችው። ሀገርነቷን አናቅም ማለት እንችላለን። ያ ወደ ዲፕሎማሲያዊ ውዝግብ ይሄዳል። የሚሆነው ኢትዮጵያን እንደ ሀገር አላቃትም፣ ኤርትራን እንደ ሀገር አላቃትም መባባል ይችላሉ ሁለቱ ሀገሮች። ያ ለእኛ የሚያስገኝልን በወደብ በኩልም በሌላም በኩል የሚያስገኝልን ጥቅም አለ ወይ? ይሄ በጣም ብዙ ዝርዝር ቴክኒካል የህግ ጥያቄዎች አሉት። ግን አይ ቲንክ ቀላሉና ብዙ ሰው ግምት የሚሰጥበት ኢትዮጵያ ልታደርግ የምትችለው ነገር አሰብ ወደብን ህጋዊ በሆነ መንገድ ክሌም አድርጎ በዓለም አቀፍ መድረክ ላይ መሞገት ነው። ይሄን ከማድረግ ጎን በጎን ደግሞ ይሄ በጣም ከባዱ መንገድ ነው። በጣም ከባዱ ወይም ደግሞ ለኢትዮጵያም ረጅም ዓመት እና የመሳካት ዕድሉን እንደው ዝቅ ያለ የምንለው አይነት መንገድ ነው። አሁን ባለው ሪያሊስቲክ በሆነ መንገድ ስንወስደው የሚቻለውና የሚቻለውም የሚመስለኝ በወታደራዊ መንገድ ነው። ወታደራዊ መንገድ የሚያስከፍለው ብዙ ዋጋ አለ፣ ብዙ ትርምስ አለ። በወታደራዊ መንገድ ኢትዮጵያ የተሻለ አድቫንቴጅ እና ፍላጎቷን የማስፈጸም አቅም ሊኖራት ይችላል። ይህንን ለማድረግ አይ ቲንክ ኢትዮጵያ የተሻለ አቋም ላይ ናት ብዬ ነው የማስበው። የተሻለ አቋም ላይ ናት ስል አሁን አገር ቤት ያለውን ችግር እያሰብኩ አይደለም የምለው። ሌሎች ብዙ ዳይናሚክሶች ለወታደራዊ ጉልበት አስፈላጊ የሆኑ ነገሮችን በማየት ነው። ግን አስከትሎ የሚመጣው ዲፕሎማሲያዊና የሴኩሪቲ ውጥንቅጥ አለ በጣም አካባቢው ላይ። አንዳንድ ሀገሮች ከኤርትራ ጎን ሊሰለፉም ይችላሉ። እርግጥ እንሰለፋለን የሚሉት ሀገሮች የሚሰለፉ አይደሉም። ሜይ ቢ እንግዲህ በዋናነት የምትታወቀው በአካባቢው ከኢትዮጵያ ባላንጣዎች ጎን የምትቆመው ግብጽ ናት። ግብጽ ሁል ጊዜም ከስነ ልቦና ማስፈራራት የዘለለ በተግባር ኢትዮጵያን ኮንፍሮንት አድርጋ በውትድርና ለመግጠም ቀጥታ የገባችበት የቅርብ ጊዜ የለንም። ከዛ በታሪክ ያሉ ወታደራዊ እርምጃዎች አሉ፣ ግን አሁን የለም። ግብጽ ብዙ ጊዜ ማስፈራራት ነው። ከበዛም ያው ለእነዚህ ሀገሮች ድጋፍ የመስጠት ነገር ነው እና እንዲህ አይነት ወታደራዊ ኮንፍሮንቴሽን ኢትዮጵያን በጣም ዩኒፋይድ እና ጠንካራ ሊያደርጋት ይችላል። ስለዚህ የግብጽ ኢንትረስት እዛ ውስጥ ዝቅ እያለ ሊመጣ ሁሉ ይችላል። ግብጾችም ሌሎችም የሚፈልጉት ኢትዮጵያ ውስጥ አሁን እየተሻኮተን እንዳለ ነው። አሁን ስልጣን ላይ ያሉትም ከዛም የቀደሙት መንግስታቶቻችን እንግዲህ ብዙም ምንድን ነው የሚባለው ልብ ብለው ባላሰቡት መንገድ በብሔር በተከፋፈለ እና በጣም ዲቫይደድ በሆነ የፖለቲካል ኢንቫይሮንመንት ውስጥ እየተዳከምን እንድን የተደርጓላ በሱ ነው ሊያጠቁን ሁሉ ጊዜ የሚሞክሩት። ስለዚህ ኮንፍሮንት ማድረግ በወታደራዊ መልክ ለኢትዮጵያ የተሻለ ሊሆን ይችላል። ስለዚህ ወደ ዩኤን ሄዶ የኤርትራን እውቅና ነጥቆ ምናምን መምጣት ሳይሆን የውትድርና መንገዱ ምርጫ ስናስቀምጥ ከምርጫ ውስጥ የቀደመው የመጀመሪያው ምርጫ ሊሆን ይችላል የሚል ግምት ነው ያለኝ። ግን ከፍተኛ ዋጋ ጋር ነው የሚመጣው። ይሄ ከፍተኛ ዋጋ ይጠይቃል። የኢኮኖሚ ዋጋ ያስከፍለናል። ወታደራዊ ዋጋ በጣም ብዙ ያስከፍለናል። ለዚህ ዝግጁ ነን ወይ ነው አሁን ጥያቄው። ቅድም ያነሳልኝ አንድ ጥያቄ አለ። ሌሎች ሰዎችም ይላሉ፣ እኔም ስጋታቸውን የተወሰነ እጋራለሁ ማለት ድሮን ልንገዛ እንችላለን ወይም የሆነ መሳሪያ ልንገዛ እንችላለን። አዎ እንችላለን። ግን ከዛ በፊት በጓዳህ መጨረስ ያለብህ ሌሎች ጉዳዮች ይኖራሉ እና በሱ ረገድ ለኢትዮጵያም ለኤርትራም ፈታኝ ነው። ኤርትራ ቤዚካሊ ቫያብል ሀገር አይደለችም ብዬ ነው የማምነው። ኤርትራ $65 ሚሊዮን ኤክስፖርት ያላት ሀገር ናት። ዓለም ላይ በዚህ በውጭ ሀገር በምኖርበት አንድ የኮሚኒቲ ኮሌጅ ካለው አሴት በጀት እኩል የሆነ ጂዲፒ ያላት ሀገር ናት። የአንድ ዩኒቨርሲቲ ጂዲፒ ያላት ኤርትራ
በጣም ትንሽ ሀገር ናት። ኢኮኖሚያ ከፍተኛ ሁኔታ ዲፔንደንት ነው በምን ላይ? በሬሚታንስ ላይ እና ኤርትራ ውስጥ ቫያብል ኢኮኖሚ እንቅስቃሴ የለም። ይሄ ነው የሚባል ያለው እንግዲህ የማዕድን ኤክስፖርት ነው በቅርብ ጊዜ የነበረው። እሱም ቢሆን አሁን የዛን ያህል እንደምንድነው ሌክሬቲቭ የሚባል ኤርትራን በጣም አንስቶ በኢኮኖሚ ጠንካራ ሀገር የሚያደርጋት አይደለም። ኤርትራውያንም ኤርትራም ማመን ያልቻሉት አንዱ ነገር በኢኮኖሚ በጣም ቻሌንጅድ ናቸው። እንደዚህ ኢኮኖሚካሊ ቻሌንጅድ የሆነ አገር ደግሞ ትልቅ ጦርነት ለመጋጠም ረጅም ጦርነትን ለመጋጠም የሚያስችል ቁመና አይኖረውም። ወታደር ሊኖራቸው ይችላል። ኦኬ ሶ በደህና ጊዜ እነሱ ሲሰለጥኑ ስለቆዩ ኦኬ ወታደሮች ይኖሯቸዋል። ግን ወታደር ብቻውን ለወታደራዊ ቁመና በቂ አይደለም። ሁለተኛ የሰው ሀገር ድንበር ነው የሚሆነው። እንግዲህ ኢትዮጵያ ወደ ኤርትራ ብትዘልቅ ወይም እንዲህ አይነት እርምጃዎችን ብትወስድ ያ ይዞ የሚመጣው ኮምፕሊኬሽን አለ። ቀጥሎ ምንድን ነው የምናደርገው፣ እንዴት ነው የምናደርገው የሚል ነው። የኤርትራ መንግስት ኤርትራ ዲሞክራሲያዊ ሀገር አይደለችም። ኤርትራ ውስጥ አልተርኔቲቭ የሆነ የፖለቲካል ፓርቲና ግሩፕ የለም። ስለዚህ በኤርትራ ውስጥ የሚፈጠር ሌላ ቻሌንጂንግ ነገር ይኖራል። ይሄንን ሁሉ ኢትዮጵያ ታሳቢ የምታደርግበት መንገድ መኖር አለበት። አለበለዛ እንግዲህ ሁለቱ ሀገሮች በይፋ ካልተዋሃዱ ወይም ሌላ አይነት ስቴፕ ውስጥ ካልተገባ አይ ቲንክ ብዙ ውስብስብ ነው። ይሄን ውስብስብ ነገር ከጉዳዩ ከመጀመሩ በፊት ነው ሂሳቡ መሰራት ያለበት። እንዲህ አይነት ሲቹዌሽን ውስጥ ነው የምንኖረው ብዬ የማስበው እንጂ ኢትዮጵያ ቅድም እንደተነሳው የእውቅናዋን እውቅና መሳብ ሳይሆን የሚባለው ምንድን ነው ዲፕሎማቲካሊ ሪኮግናይዝ አላረጋትም ኤርትራን ማለት የምትችለው። ግን አንዴ ደግሞ ሪኮግናይዝ ያረከውም በህግ ሪኮግናይዝ አላረግም መልሰህ ትችላለህ ወይ? እሱም ሌላ የህግ ባለሙያዎች አስተያየት ቢሰጡበት እሱ ቢኮዝ ቬሪ ሌጋል የሚሆነው ዲፕሎማሲያዊ ውዝግብ ነው የሚሆነው። ግን ከእሱ ጋር ተያይዘው ሁለት ነገሮች ናቸው እንኳን ማንሳት የፈለግኩት። አንዱ ነገር ምንድነው መሰለ አርጋው በቅርቡ የአማራ ብሔራዊ ንቅናቄ አብን ያወጣውን መግለጫ ምናልባትም ተመልክተዋል ብዬ አስባለሁ። ኤርትራ የተገነጠለችበትን ሁኔታ ኩዌሽን ያደርጋል መግለጫው። ቅድም ያለው ነው ፕሮሲጀራል ጥያቄ ነው የሚያነሳው። ፕሮሲጀሩን ጠብቀዋል ወይ? መግቢያችንም ላይ ብለነዋል፣ አንተም ደጋግማ አንስተዋል። ህገ መንግስታዊ በሆነ መንገድ አይደለም የሄደችው። ስለዚህ ያ ፕሮሲጀር መልሶ ፕሮሲጀራል ጥያቄ ስለሆነ ጥያቄው ደግሞ መጤን አለበት ነው እና ያ ነገር ከኢትዮጵያ መንግስት ቢወጣ እንበል ወይም ከውጭ ጉዳይ ሚኒስቴር ቢወጣ፣ ከውጭ ጉዳይ አይደለም የወጣው አንድ ፓርቲ ነው ያለ ያንን እንደዚህ አይነት ወይም ደግሞ እንደዚህ አይነት ተመሳሳይ ይዘት ያለው ነገር የኢትዮጵያ መንግስት ይዞ ቢቀርብ ቀደም ሲል የሰጠውን እውቅና እንደ ሀገር ሪኮግናይዝ ያደረጋትን ኤርትራን መልሶ እውቅናዋን ጥያቄ ውስጥ አስገባ ሊባል አይችልም ወይ? አንዱ እሱ ነው። ሁለተኛ ነገር እንደ ለቨሬጅስ ሊጠቀምበት አይችልም ወይ? ይሄንን የኢትዮጵያ መንግስት ራሱ ኤርትራን አምጥቶ ቁጭ አድርጎ አንድ ወንበር ላይ ቢያንስ፣ ምክንያቱም ዝግ ነው የኤርትራ መንግስት በይፋ የተናገረው ነገር በወደብ ጉዳይ ላይ ንግግር የለም ነው። ስለዚህ አይ ይህንን ነገር መልሼ ላጤነው እችላለሁ የሚለውን ነገር አምጥተው ወደፊት አምጥተህ ቁጭ ብለህ የመነጋገር እድልስ አይፈጥርም ወይ የሚለውን ነገር ለማንሳት ነው። በጣም ጥሩ ነው። ሁለተኛው ነጥብህ ነው ትክክሉ። የመጀመሪያው በጣም ሌጋል እንትን ነው። መሳብ ይቻላል አይቻልም፣ እሱ አይ ቲንክ የህግ ባለሙያዎች ቢሰጡት እኔ እሱ ላይ መመለስ ይቸግረኛል። ልክ ነህ። ሁለተኛው ግን አብዝተህ ትጠይቅና ከዛ ለሚቀጥለው ድርድር እንደ መንደርደሪያ ሊሆን ይችላል። እሱ እንደ ለቨሬጅ መጠቀም ይቻላል። ግን አይ ቲንክ እሱ ይቻላል። እሱ እንግዲህ ቅድም ያልነው ከሁለቱ ትራክ በዲፕሎማሲያዊና በሌላው መንገድ ኢትዮጵያ የምትሄድ ከሆነ ለዛ ለቨሬጅ ሊያገለግላት ይችላል። ግን አይ ዶንት ቲንክ ኢትዮጵያ በዛ መንገድ ሄጄ ወደብ አገኛለሁ ብላ የምታስብ ኢትዮጵያም አይመስለኝም። ኤርትራም በዛ የመሽ ምንድን ነው እሱ ብላ ፈርታ በሱ ሌቨሬጅ እንትን የምንድን ነው የተወሰነ ነገር የምትሰጥ አይመስለኝም። በጣም በጣም ኤርትራ ይሄ እንግዲህ በትንሹ ወደ $3 ቢሊዮን ጅቡቲ ታገኛለች ከኢትዮጵያ በወደብ። ኤርትራ የዚህን ግማሽ ብታገኝ $1.5 ቢሊዮን ከኢትዮጵያ ብታገኝ ለኤርትራ ኢኮኖሚ በጣም 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 ኢምፖርታንት ነው ይሄ። ኤርትራ ኢቭን ብዙ ሳታወጣበት ወደቧን
ለሌላ ኮንትራት በመስጠት ልክ ጅቡቲ እንዳደረገችው ሰርቪሱን በመስጠት ኤርትራ ከፍተኛ ገቢ ማግኘት ትችላለች። ኢኮኖሚያን በከፍተኛ ሁኔታ ሊለውጥ የሚችል ሶ the question is ኤርትራ ይህን ለምንድን ነው የማታደርገው ነው የማታደርገው ኢትዮጵያ እንድትጠቀም አትፈልግም። ይሄ በደንብ ታስቦበት የሚደረግ ነው። ኢትዮጵያ መጠቀም ከጀመረች ኢቭን ነገ ከነገ ወዲያ መልሱልኝ ሁሉ ልትል ትችላለች የሚል ስጋትም ሊኖራቸው ይችላል እዛ ድረስ። ሶ ምንድነው ሰላማዊው መንገድ ህጋዊው መንገድ የማይቻል አይደለም፣ ግን በጣም ረጅም በጣም ውስብስብ እና ጊዜ የሚፈጅ ነው። አሁን ስልጣን ላይ ያለው መንግስት እንደሚለው ወይም ደግሞ አሁን ስልጣን ላይ ያለው መንግስት በዛን ያህል ርቀት ታግሶ ጉዳዩን የማስታመም ዝግጅት ያለው አልመሰለኝም። ሁለተኛ በኤርትራ ያለው የፖለቲካ ዳይናሚክስም ይቀየራል፣ በሂደት ይቀየራል። ሶ በኢትዮጵያ በኩል ከዲፕሎማሲያዊና ከህጋዊ መንገድ አሻገር ያለውን አማራጭ ለመጠቀም አንዱ ካልኩሌሽኑ ኤርትራ ውስጥ ያለው የፖለቲካ ሲቹዌሽን ነው። ሶ ሜቢ በኢትዮጵያ ሰዎች ሰዓት አቆጣጠር ጊዜው እየደረሰ ሊሆን ይችላል፣ ጊዜው አሁን ሊሆን ይችላል። ሶ ይሄንን እኛ እናቀም እንግዲህ እኛ ከዳር ሆነን ስለምንመለከት እንደዛ ብለው ሊያስቡ ይችላሉ። ሶ ይሄን ዳይናሚክስ ማየት ይፈልጋል። እኔ ለህጋዊና ለዲፕሎማሲያዊ መንገድ የተዘጋጁ አልመሰለኝም። ምን ቅድም አንተም ያን አንስተሃል እኮ የሚጻፉት የሚባሉት የሚወጡት መግለጫዎች ይህን የሚያመለክቱ አይደሉም። የሚያመለክቱት ወደ ወታደራዊው ነው። እኔም እያልኩ ያለሁት ወደዛ ይመስለኛል። ይሄ እንግዲህ ያው ግምት ነው የምንሰጠው። ሶ ዲፕሎማሲያዊና ህጋዊ ነገሩ የወታደራዊ እርምጃውን ይደግፋል። ከጎንም ልታስኬደው ትችላለህ፣ ግን ይሄ የሚወሰነው በወታደራዊ መንገድ የምትሄድበት እርምጃ በሚያመጣው ውጤት ነው። አሁን ይህንን ስል እንደው መንገዱ ቀና ነው፣ ኢትዮጵያ በእንዲህ አድርጋ እንዲህ ልታመጣ ነው፣ ልክ እንደ እግር ኳስ ውጤት እንዳይሆን በጣም ለብዙ ሰው ማሳሰብ እፈልጋለሁ። ቢኮዝ ቅድም እንዳልኩት ውስብስብ ነገሮች አሉት። ወታደራዊ እርምጃ የመጀመሪያውን ጥይት ከመተኮስ ወይም ደግሞ የመጀመሪያውን እርምጃ ከመራመድ በፊት ሊታሰብባቸው የሚገቡ ብዙ ጉዳዮች አሉ። ውስብስብ ነው። ይሄ ውስብስብነት ደግሞ ለኢትዮጵያ ብቻ አይደለም፣ ለኤርትራ ለራሷም ነው። ኤርትራ ራሷን ለመከላከልም ብላ ብትሞክር የሚወሳሰብ ነገር አለ። በኢትዮጵያም በኩል እንዲህ አይነት ችግር አለ እና ይሄ በጣም ምንድን ነው የሚባለው ዴሊኬት የሚባል ጉዳይ ነው። ግን በዓለም ታሪክ ሆኖ የማያውቅ አይደለም። ሀገሮች ክሌም ያደርጋሉ፣ ቴሪቶሪ ክሌም ያደርጋሉ፣ ለጂኦፖለቲካል ኢንትረስታቸው ክሌም ያደርጋሉ። አሁን ኢትዮጵያም የባህር በር ጥያቄ ስታነሳ ማዳበሪያና እንትን የምታስመጣበት ወደብ ስላጣች በሚል አይደለም። እሱንም ዳይናሚክስ አንደርስታንድ ማድረግ ያስፈልጋል። የባህር በር ከኢኮመርሻል ጥቅሙ ባሻገር ሌሎች ጥቅሞች አሉት። ሶ ፓርቲኩላርሊ እንግዲህ የኢትዮጵያ መንግስት አንድ ሰነድ ተመልክቻለሁ እንደሚለው ከሆነ ኢትዮጵያን ከባላንጣዎቿ ነፃ ማድረግ የምንችለው በተለይ በተለያየ መልክ በውስጥ ባለ ችግራችንም ከውጭም ባለ ጫና ኢትዮጵያ ላይ ግፊት የሚደረግበትና ኢትዮጵያ ደካማ እንድትሆን ለማድረግ የሚደረገው ሙከራ በዋናነት የሚመጣው ከግብፅ ነው። ሶ ይህንን ለመቋቋም የሁለት ውሃ አካላት ናቸው ዋና ስትራቴጂክ ኢንትረስት። አንደኛው የአባይ ውሃ ነው፣ ሁለተኛው የቀይ ባህር ነው የሚል እንግዲህ እሱ ላይ ብዙ ክርክር ማድረግ እንችላለን። ነው ወይ ብለን ሌላ ጥያቄ ያለው፣ ግን የኢትዮጵያ መንግስት እንደሱ ነው የሚያስበው። ሰው ሁለት ስትራቴጂክ መንገዶች አሉት። የአባዩን አይ ቲንክ አታንድ ነው አሁን የህዳሴው ግድብም እየተጠናቀቀ ስለሆነ በሱ በኩል ያለውን የተወሰነ እንትን ማድረግ ይቻላል። ከዛ በተረፈ ግን ኢትዮጵያ አንዱ ስጋቷ የሚመጣው በቀይ ባህር በኩል ባለ ነው እና የእሱን መንገድ የማስከፈት ነገር አለ። እሱም ሌላ ኮንፍሮንቴሽን እንግዲህ ከኤርትራ ውጭ አክተሮች አሉ። እሱን ጥያቄ ላመጣልህ ነበር። እንዲያውም ሜንሊ ቀጣይ ጥያቄ እሱ ላይ ፎከስ የሚያደርግ ነበረ። ምክንያቱም ጠቅላይ ሚኒስትሩ በተደጋጋሚ ፓርላማ ላይም ቀርበው አንተ ቀደም ሲል የጠቀስከው ነው የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለዋል። የህልውና ጉዳይ ማለት ጀስት ይሄ የኤግዚስቴንሻል ትሬት የምንለው ነው ማለት የመኖር ያለመኖር ሁኔታን የሚወሰን ማለት ነው። እርግጥ በአንድ ወቅት ላይ እንዳልከው
ሁለቱ ውሃዎች ናቸው የሚወስኑት የሚል ነገር አንስተዋል። የግብፅ አሜን የአባይንና የቀይ ባህርን በቅርብ ስንል ቢያንስ በዚህ አንድ አመት ወዲህ ግን በአንድ ንግግራቸው ላይ ፓርላማ ላይ በግልጽ ይሄ ለኢትዮጵያ የህልውና ጉዳይ ነው የሚል ነገር ከስር አስምረው ተናግረዋል። የህልውና ጉዳይ ስንል እርግጥ የኢኮኖሚ ጉዳይ የህልውና ጉዳይ ነው። ምንም እንትን የምትለው ነገር አይደለም። ምክንያቱም ባለ የኢኮኖሚክ አክቲቪቲ ላይ ነው የሀገር ኤግዚስተንስ መሰረት የሚያደርገው አይደል? ህዝብ ማብላት የማትችል ከሆነ፣ መድኃኒት ኢምፖርት ማድረግ የማትችል ከሆነ፣ ወደ ውጭ የምትልከውን እቃ ወደ ውጭ ከመሸጥ የማትችል ከሆነ ያ በራሱ ለዛች ሀገር ኤግዚስቴንሻል ትሬት የሚሆንበት ሁኔታ አለ። በተጨማሪ ግን የኢትዮጵያ መንግስት የፖርት ጉዳይ ብቻ አይደለም የሚጠይቀው፣ የባህር በር ነው ወይም ደግሞ መግቢያ በር ነው። እንዲሁም ደግሞ ወታደራዊ ቤዝም ጭምር ነው። ወታደሮቹን የሚያሰፍርበትን ቦታ ነው የሚፈልገው፣ በተለይም የባህር ኃይል እና ይሄ ደግሞ በቀጥታ የሚገናኘው እንግዲህ ይሄኛውን ኤግዚስቴንሻል ትሬት የሚለውን ነገር ሞር ፎከስ እንድናደርግ ያደርገናል። እርግጥ አካባቢው ላይ ከፍተኛ የሆነ መራኮቶች አሉ። ዋነኞቹ ሱፐር ፓወር የምንላቸው የዌስተርኑም የኢስተርን ብሎኩም በዛ ላይ ደግሞ ይሄ ሚድ ፓወር የምንላቸውም በተለይም በቅርብ ጊዜ እያደጉ ወይም እየጎለበቱ የመጡ የገልፎ ሀገራት እንደ ሳውዲ አረቢያ፣ እንደ ዩናይትድ አረብ ኤምሬት አይነት ሀገሮችም እንደ ቱርክ አይነቶችም አካባቢው ላይ የሚያደርጉት መራኮቶች ብዙ ናቸው። የሽብርተኝነት ጉዳይም አለ። የሶማሊያ አማጽያን አሉ፣ በተለይም አልሸባብ አለ። ከአልሸባብ በተጨማሪ ደግሞ በቅርብ ርቀት ላይ የየመን ሁቲ አማጽያን አሉ። ይሄ ሁሉ እንግዲህ አካባቢው ላይ ከፍተኛ የሆነ የሴኪዩሪቲ ኢሹ የሚያስነሱ ናቸው። እንዲያው ግን አያይዘ እንድታይልኝ አንድ የምፈልገው ነገር አርጋው ኢትዮጵያ ከቅርብ ጊዜ ወዲህ በተለይ እኚህ ጠቅላይ ሚኒስትር ሀገሪቷን ዲጂታላይዝ የማድረግ ወደ ዲጂታል ኢኮኖሚ እንገባለን፣ እንዲያውም እንደ ፕላንም 2000 ካልተሳሳትኩ 2040 ላይ ኢትዮጵያ ኢኮኖሚክ አክቲቪቲዋ ሞር ዲጂታል ነገር ላይ ቤዝ ያደርጋል የሚል ነገር ደጋግሞ ያነሳሉ። እንግዲህ ዲጂታል ኢኮኖሚ ስትል ሞር የኢንተርኔት ፔኔትሬሽን ላይ ፎከስ ያደረገ ነው። የኔትወርክ ጉዳይ ይመጣል። አሁን ኢትዮጵያ ውስጥ 90% የሚሆነው የኢንተርኔት ኮሚኒኬሽን በጅቡቲ ወደብ በኩል ነው ወይም ደግሞ በጅቡቲ በኩል ነው ኮኔክት የተደረገው። ስለዚህ ሴኪዩሪቲው በተለይ ደግሞ ይሄ ሰብመሪን ኬብል የምንለው ዋናውን የኢንተርኔት ኮሚኒኬሽን ከአንድ ቦታ ወደ አንድ ቦታ የሚያጓጉዘው በብዛት ሳተላይት አይደለም የምንጠቀመው። አብዛኞቹ ሀገራት ስቲል በኬብል ስለሆነ ኮሚኒኬት የሚያደርጉት በጅቡቲ በኬንያ በኩል ነው የተዘረጋው። ነገ ከነጎዲያ ኢትዮጵያ ኢኮኖሚዋ እያደገ የሚመጣ ከሆነ በተለይም ደግሞ ይሄ ዲጂታል ነገሩ እየጠነከረና የሀገሩ ዋነኛው የጀርባ አጥንት የመሆን ሁኔታ ከመጣ በዛኛውም ፍሮንት አንዱ ከባዱ አደጋ ኢትዮጵያ ላይ የሚደቀንበት ሁኔታ ሊፈጠር የሚችል ይመስለኛል በእኔ እይታ። እንዴት ነው የምታየው? አንዱ ዋየር ታፕ ላይ ያደርግ ይችላል። ኢቭን አንተ የምትቆጣጠረው የባህር በር ከሌለ ወይም የራስ ሄደ ኮንትሮል ልታደርገው የምትችል ቢሰበር ልጠግነው የምትችል እንዳይሰበር መከላከል የምትችልበት ሁኔታ በሌለበት ሁኔታ ለኢትዮጵያ ከዚህ በላይ ኤግዚስቴንሻል ትሬት አለ ወይ? ኤግዚስቴንሻል ትሬትንስ እንዴት ነው ዲፋይን የምናደርገው? ሰውስ በምን አይነት መልኩ ነው መረዳት ያለበት? ኦኬ ይቺ ኤግዚስተንሻል ትሬት የምትለው የሞት ሽረት ጉዳይ ነው እንደማለት ነው በአማርኛ። አይ ቲንክ ፖለቲከኞች ያው ይወዷታል ቃሉን የሞት ሽረት ምናምን። ያ እሱ ሁሉ አክሰስ ሳይኖረን እኮ ኖረናል ነው ወይስ ኖረናል? አመታት አልነበረንም። ሶ ኤግዚስተንሻል በጣም ኢምፖርታንት እና ለሀገሪቱ አስፈላጊ ነው፣ ለሀገሪቱ እድገት፣ ለሀገሪቱ ሁሉና በጣም ጠቃሚ ነው የሚለው አይ ቲንክ ፌርሊ ገልጸዋል። ፖለቲከኞች ያው የተወሰነ እንትን ያደርጉታል፣ ይለጥጡታል ትንሽ። እሱ ነው ሞቅ እንድል ኦኬ። ምንድነው ምንድነው የኬብል ጉዳይ፣ ሌሎች ጉዳዮችም አሉ። በጣም ኢምፖርታንቱ ለእኔ የትሬድ ሴኪሪቲ እና
አጠቃላይ ሴኩሪቲ ጉዳይ ነው። አይ ቲንክ በኢትዮጵያ ባለፉት ዓመታት በትግራይ ጦርነት ከትግራይ ጦርነትም በኋላ አንድ የታየ ነገር ቢኖር ወደ ኢትዮጵያ በጣም በቀላሉ ከፍተኛ መጠን ያለው ዝቅተኛም ከፍተኛም የጦር መሳሪያ ወደ ኢትዮጵያ ማስገባት ይቻል ነበር። ዝቅ ብለው የሚበሩ አውሮፕላኖች ሳይቀሩ መግባት የቻሉበት አጋጣሚ ነበር። ይሄ ለአንድ ሀገር የሴኩሪቲ ህልውና በጣም በጣም ቀይ እንትን ነው። ሶ ይሄ እንዴት ሊሆን ቻለ ስትል አጥር የሌለው ሰው አጥሩ ሊጠብቅ አይችልም። ጎረቤቶች በሙሉ አጥር አላቸው፣ አንተ የለህም፣ አንተ መሀል ነው ያለው። ሶ አጥሩ የነሱ ነው። ሶ ከአጥራቸው ጀርባ ምን እያደረጉ እንደሆነ አንተ አታውቅም። ሶ ዩ ኒድ ሳም ሶርት ኦፍ ወይም ከገንጠል ብለህ የሁሉንም ሰው አጥር ልታይ በምትችልበት ርቀት ላይ መሆን አለብህ። ልክ እንዲህ ብለህ ወሰደው። ኢትዮጵያ ትልቅ የሆነ ትራንዚሽን እና እንቅስቃሴ በሚደረግበት የቀይ ባህር ቦታ ላይ በመሆን ብዙ ነገሮችን አቮይድ ማድረግ ትችላለች። ወደ ሶማሊያ ምን እየተደረገ እንደሆነ ማወቅ የምትችልበት እድል ከፍተኛ ነው። የኢትዮጵያ የራሷ በጅቡቲም በለው በሶማሊላንድም በለው የሚሄድ የንግድ እንቅስቃሴና የመርከብ እንቅስቃሴዎቿን ሲኪዩር ማድረግ ትችላለች። ከዛ ውጪ በራፍ ላይ ቆመው ከውሃው ላይ ቆመው አንተ እንዲያድርግ እያሉ የሚያዙህን ሀገሮች በቅርበት ርቀት ልትገዳደር ትችላለህ። እሱን እድል ይሰጣል። አሁን ኤሚሬትስ፣ ተርኪ፣ ሳውዲ፣ ሌሎች ሀገሮችም አሉ እዛው በራፋችን ላይ ነው ያሉት። እነዚህ ሀገሮች የሚፈልጉትን ነገር ሲፈልጉ መላክ ይችላሉ። አንተ የለህም፣ እዛ ቦታ ላይ የለህም። ሶ ምን እየሆነ እንደሆነ ሁሉ አታውቅም። ዜን ኢትዮጵያ አካባቢው ካሉ ሀገሮች ኦልደስት ሀገር ናት፣ ትልቅ ሀገር ናት፣ ታሪክም ሳይዝም ያላት ሀገር ናት። ሶ ስነ ልቦናም ጭምር አለ። እንግዲህ ስነ ልቦናችን በእርግጥ እንተችበታለን አንዳንዴ፣ ግን ትልቅ ሀገር ነው። ኦሪጂናል የድሮ ሀገር ነው። ይሄ ምንድነው የሚባለው ሬዚሊየንት የሆነ በጣም ኤንሸንት የሚባል ሀገር ነው። ሶ ራሳችንን የምንቆጥረው ከነ ቱርክ ወይም ከመሳሰሉት ሀገሮች ጋር እኩል ነው። ግብፅ የምትሆን እንደው ከኛ የበለጡ ብለን የምናያቸው አይደሉም። ይሄ ስነ ልቦናም አለ። ሶ you want to be represent እዛ ዋናው መተላለፊያ ግጥሚያው ሜዳ አጠገብ መኖር አለብህ። የሚነሳውን ሁሉ ነገር ማወቅ አለብህ ከዛ አካባቢ። ይሄ የሚሰጥህ የሴኩሪቲ አድቫንቴጅ አለ። ከዛ በተረፈ ያው የንግድ እንቅስቃሴው ዋና ነው። ምክንያቱም በጣም በቀላሉ መርከቦችህ እና አንተ ጋር ቃጭ ነው የሚመጣ መርከብ ወደ ወደብ እንዳይደርስ በማድረግ ኢትዮጵያን ማፈንና ማስራብ ይቻላል። ይህንን መከላከል መቻል አለብህ። ኦኬ ዘይን ቅድም ያልኩን ነገር አንሳ። የኢትዮጵያ አድቨርሰሪያል የሆኑ ፓወርስ እነማን ናቸው? እንግዲህ ኢትዮጵያ በታሪኳ በተለይ ባለፈው የ100 ዓመት ታሪክ ውስጥ ኢትዮጵያን እየተፈራረቁ ለኢትዮጵያ አደጋ ያመጡ ሀገሮች ጎረቤቶቿ ናቸው። ኤርትራ አልነበረችም፣ ግን ኤርትራ እንድትኖር ግብፅና ሱዳን ናቸው የሰሩት። ኢትዮጵያ ውስጥ ያሉ አማጽያን እንዲኖሩ ሶማሊያ ናት የሰራችው። ከኬንያ በስተቀር ያሉ ጎረቤቶቻችን በሙሉ አጌነስት አስ ሲሰሩ ነው የነበረው። ሶ ይሄንን ሰብረን መውጣት አለብን። ይሄን ማስቆም ካልቻልክ አት ዘ ኤንድ ኦፍ ዘ ዴይ ምንድነው ችግር ውስጥ ነው የምትሆነው። ተመልሰህ ሁል ጊዜ የምትሰፋው ቀዳዳ ይኖራል። የኔ አማጺ በተነሳ ቁጥር እንትን ኮንቴነር ጠመንጃ ይዞ ብቅ የሚል አካል አለ። ፎር ዲፍረንት ሪዝንስ ከንትን ጀምረህ ከዝም ብሎ ጦር መሳሪያ ከሚነግድ ተራ ወንበዴ ጀምረህ ለቢዝነስ ጥቅም ብሎ ዊኖ በሱዳን በኩል ምን ይደረግ እንደነበረ ምናምን በተለያየ መንገድ የምንሰማቸው መረጃዎች አሉ። ሶ ኖት ምናምን የሱዳን መንግስት እንደው ኢትዮጵያን እንዲል አድርግ ብሎ እንኳን ባላለበት ጊዜ እንኳን አንድ የሱዳን ኦፊሻል ከሆነ ጦር መሳሪያ ነገር በድብቅ አድርጎ ያስገባልሃል። እንዲህ አይነት እና አገሪቱን ምንድን ነው የሚባለው የመውጋት የማመስ ነገር ለረጅም ጊዜ የነበረ ነገር ነው። ውስጥ ሁል ጊዜ የምትፈጠረን ቀዳዳ እየጠበቁ በዛ በኩል ኢትዮጵያን የማዳከም ነገር። ኢትዮጵያ መንግስት፣ ኢትዮጵያ ስልጣን ላይ ያለ ኃይል ኢትዮጵያ ውስጥ ያለውን የህዝብ ጥያቄ ወይም የሚነሳ ነገር አግባብ በሆነ መንገድና ፌር በሆነ መንገድ መፍታት አለበት።
ውስጥህን ስጠግን ጠንካራ ትሆናለህ። አሁን ዝም ብለህ ተንደርድረህ ቀይ ባህር ላይ ሄደህ ብትቆም ብቻውን ለኢትዮጵያን ሴኪዩር አያደርግም። ኢትዮጵያን ጠንካራ ሀገር አያደርግም። ኢትዮጵያ ጠንካራ የምትሆነው በውስጧ ጠንካራና ዩኒፋይድ የሆነች ሀገር ስትሆን ነው። ኢኮኖሚካሊ ጠንካራ ስትሆን ነው። ይህንን ሁሉ የሚሰራ መንገድ መኖር አለበት። ስለዚህ የህልውና ጉዳይ ነው። አዎ የህልውና በጣም እንደው የሞት ሽረት አይደለም፣ ግን በጣም ኢምፖርታንት ነው ለኢትዮጵያ ህልውና። እኔ እንደዛ ብዬ ነው የማስበው። የኮመርሻል አስፔክት እና የሴኪሪቲ አስፔክቱን ሁለቱንም መውሰድ እንችላለን ባይ ነኝ። በጣም ጥሩ አርጋው፣ እንግዲህ ሰዓታችንም እየሄደ ስለሆነ እንዲያው የመጨረሻ ጥያቄ ላድርግ እኔ በእኔ በኩል። አንተ ግን የምትጨምረውም ነገር ካለ ጊዜን ወስደ መጨመር ትችላለህ። በስተ መጨረሻ ለማለት ያክል ማለት ለመጠየቅ ያህል እንዲሁም ደግሞ ሌሎችም ሰዎች ቢገነዘቡት ብዬ ማንሳት የምፈልገው ነገር ምንድን ነው? ቀደም ሲል አንተም መግቢያ ላይ ጠቅሰሃል። በኢትዮጵያ ውስጥ በጣም በርካታ ችግሮች ናቸው ያሉት። ጦርነት አለ። ባለፉት 6 ዓመታት በተለይ እርግጥ የምናወራው ስለ ሀገር ውስጥ ነገር ስላልሆነ እሱ ነገር ውስጥ ብዙም እምብዛም ዘልቀም መግባቱ ጥቅም የለውም። ግን እንደምናውቀው ባለፉት 6 ዓመታት ውስጥ ያላባራ ጦርነት ነው ያለው። ኦሮሚያ ውስጥ ከፍተኛ የሆነ ጦርነት አለ። ከትግራይ ኃይሎች ጋር የነበረው በተለይም ደግሞ የትግራዩን ጦርነት እናስታውሳለን። የሱ ኮንቲኒዌሽን የሚመስል ደግሞ አሁን አማራ ክልል ላይ የምንሰማቸው በጣም በርካታ የግጭት እንዲሁም ደግሞ የጦርነት ሁኔታዎች አሉ። ሀገሪቷ ያላባራ ጦርነት ውስጥ ነው ያለችው። ድጋሚ አሁን ያለው ሁኔታ ደግሞ ወደ ሌላ ጦርነት የሚወስድ ከሆነ ኢትዮጵያ ይህን ሁሉ ጦርነቶች የመሸከም አቅሟን እጅጉን ሊያዳክመው ይችላል። በተጨማሪ ደግሞ ውስጥ በተከፋፈለ ቁጥር ውስጥ እርስ በርስ የምትዋጋ ከሆነ ደግሞ ለውጭም ጠላት ትመቻለህ አይደል? መግቢያ ቀዳዳውም ይሰፋል። ስለዚህ ማንኛውም ሰው ገብቶ የፈለገውን ያህል መፈትፈትም የሚችልበት ሁኔታ አለ። እርግጥ ቀደም ሲል አንስተሃል አንተ ይሄ የአንድ መንግስት የአብይ አህመድ ወይም ደግሞ አሁን ያለው የብልጽግና ጉዳይ አይደለም። በተለይ የወደብ ጉዳይ፣ የባህር በር ጉዳይ የኢትዮጵያውያን ጉዳይ ነው። ለዛም ነው ኢትዮጵያውያን ለበርካታ ዘመናትም ሲጠይቁ የነበሩት፣ በኢህአዴግ ጊዜም ሲጠይቁ የነበሩት የኤርትራንም አካሄድ ጥያቄም የሚያነሱበት የትውልድ ጉዳይ፣ የሀገር ጉዳይ፣ የህዝብ ጉዳይ ስለሆነ ነውና በዚህ ረገድ በተለይ እኛ ውጪ ነው የምንኖረውና ውጪ የሚኖረውን ኮሚኒቲ የኢትዮጵያውያን ማህበረሰብ በዚህ ላይ የጠራ ግንዛቤ እንዲያገኝ በምን አይነት መልኩስ ነው ይሄ ግንዛቤ ሊፈጠር የሚችለው? አንድ አይነት አስተሳሰብ በዚህ ረገድ ቢያንስ የሀገር ብሔራዊ ጥቅም ጉዳይ ነው በሚለው ላይ እንዴት ነው ወደ ኮንሰንሰስ መምጣት የሚቻለው? ከሱ ጋር አያይዘን ግን እንዲያው ሌሎች ሀገራት አሁን አንተም ቀደም ሲል ገልጸዋል፣ የኢትዮጵያ መንግስትን በይፋ ሲናገር ሰምተናል። ቢያንስ የወደብ ጉዳይ ለኢትዮጵያ ተገቢ ጥያቄ እንደሆነ ሀገራት አምነዋል፣ ተቀብለዋል የሚለው ነገር እየመጣ ነውና ከኢትዮጵያውያን ሞር ይህንን ነገር ፎከስ እንዲያደርጉበት። ምክንያቱም እኛ ኢትዮጵያውያን በተለይ አሜሪካን ሀገር የምንኖር ኢትዮጵያውያን ፖለቲካሊ በጣም ኢንቮልቭድ ነን፣ በጣም አክቲቭ ነን። የሰብአዊ መብት ረገጣ ሀገር ውስጥ ሲኖር በመጮህ ሰላማዊ ሰልፍ በመውጣት ሴናተሮቻችን ጋር በመደወል ኮንግረስማኖቻችን ጋር በመደወል ሎቢ ለማድረግ መሞከሮች ነገሮች አሉና በዚህ ጉዳይ ላይ የኢትዮጵያውያን ሚና በአሜሪካም በአውሮፓም በሌሎች ሀገራትም ያሉ ምንድነው መሆን ያለበት? በጣም ጥሩ። ኢትዮጵያውያን አይ ቲንክ ንግግር ነው ማድረግ ያለብን፣ ከስሜት የወጣ ንግግር። በስሜት ብዙ አይሆንም። ያው ብዙ ጊዜ ያሉ ችግር በስሜት በብሔራችን ወይ በምናምን ከሆነ ምን አገባኝ የሚልም አለ። አሁን አንዳንዴ እሰማለሁ። ኦኬ እንግዲህ አገባኝም ካለ ያው ያገባሃል ተብሎ መገደድ የለበትም፣ ግን እሱ ነው። ሁለተኛው ግን በጣም ኢምፖርታንቱ የውጭው ሀገር የዲያስፖራ ፖለቲካም ኦሪጂኑ ያው የሚመነጨው ሀገር ቤት ካለው ሲቹዌሽን ስለሆነ ሀገር ቤት ያለውን ነገር በአግባቡ መፍታት ተገቢ ነው። በአግባቡ መፍታት ይሄ አገር ቤት ስልጣን ላይ ያለው መንግስት አይ ቲንክ አውቀውም ብዬ አልልም፣ ግን ችግሮች ከመባሳቸው በፊት መፍታት፣ አገሪቱ የሁሉም ኢትዮጵያውያን የእኩል ሀገር እንድትሆን ማድረግ፣ የሰብአዊ መብትን ማክበር፣
ጠንካራ ሀገር ያደርጋል። ዩኒፋይድ እንድንሆን ያደርጋል። የዛ የሀገር ቤቱ ሪፍሌክሽን አይ ቲንክ ውጭ ላለው ኢትዮጵያዊም መግባባት የራሱን አስተዋጽኦ ያደርጋል። አገር ቤት ሰላም ሲሆን ውጭ ያለውም ሰው በጣም የመተባበር ነገር ይኖረዋል። ኢትዮጵያውያን ጉዳዩ የአንድ ፓርቲ አሁን ስልጣን ላይ ያለው መንግስት ጉዳይ ብቻ ተደርጎ መታየት የለበትም። እንደሱ ከሆነ ስህተት ነው። እኔ እንደሱ ከሚል ሰው ጋር ብዙ አልግባባም። ምክንያቱም እንደዛ ተብሎ መታሰብ የለበት። መንግስት ይመጣል ይሄዳል፣ እንወደዋለን አንወደውም ሌላ ጉዳይ ነው። አሁን እኔ ስልጣን ላይ ስላለው መንግስት ብሶት ተናገር ብትለኝ ማነሳው 10-15 ነገር አለኝ። ጣቴን የምጠቁምበት ነገር ብዙ፣ ግን ከሱ ይልቅ አሁን እያወራን ያለ ነው ይሄኛው። ይሄ ሌላ ራሱን የቻለ ትራክ ነው። ይገናኛሉ? ያው ይገናኛል። መደረግ አለበት፣ ፊክስ መደረግ አለበት። ስለዚህ ኢትዮጵያውያን እንደ ጥቅማቸው ማየት አለባቸው። ኤኒዌይስ እኔ ኢትዮጵያውያንም ብቻ አይደለም ኤርትራውያንም ይህንን ጉዳይ ዲስከስ ቢያደርጉት ጥሩ ነው። የኤርትራ ሀገር የመሆን ነገር፣ የኤርትራ የዕጣ ፈንታ፣ የኤርትራ ያው በእኛ ሀገር አይመለከታችሁም ይላሉ ኢትዮጵያን ስታወሩ። ለእኛ ተውልን ነው፣ እውነታቸውን አንዳንዴ ልንተውላቸው ይገባል። ግን ደግሞ የሚገባንን ወይም የምናውቀውን ያክል መንገርም ስላለብን ነው። አሁን እኔንም ሲሰሙኝ አሁን ባወራሁት ነገር የሚቀየሙኝ ሰዎች ይኖራሉ። ኤርትራ ቫያብል ሀገር አይደለችም ስትል ከዚህ በፊት ኮመንት አድርጌን በሶሻል ሚዲያ ላይ ደስ ያላላቸው ሰዎች አሉ። ግን ትሩዝ ሀገር ሲፈጠር እንትን አይደለም። ስለ ኢትዮጵያና ስለ ኬንያ ብናወራም የሆነ ጉዳይ ማንሳታችን አይቀርም። በኢትዮጵያና በኤርትራ መካከል ያለው ግንኙነትን ግን ዳይናሚክሱን በደንብ አንደርስታንድ ማድረግ አለበት። በዚህ በኢሞሽን በሆበለው ምናምን የነፃነት እንትን ሀገር ስለሆነ የመጀመሪያ ሃኒሙኑ አላለቀም። ኤርትራ ይህ ረጅም ጊዜ ፈጀ እና ስቲል ዛር ኦን ኢት። ስለዚህ እሱ ትንሽ ይዟቸዋል እና ዲስከሽን ኢቨን ጠመንጃም ያስቀራል። ዲስከሽን ሾርት ከት ይኖራል። ዊን ዊን የሆነ ለሁለቱም ሀገሮች ጥቅም፣ ለሁለቱም ሀገሮች የተሻለ ነገር መፍጠር የሚያስችል ኢንቫይሮንመንትን መፍጠር እንችላለን። ኤርትራ በኢኮኖሚ የምትጠቀምበት፣ ኢትዮጵያ የምትጠቀምበትን ሀገር፣ ኤርትራም ሀገር የምትሆንበትን ሀገር ትሆናለች። ከዛ በኋላ አሁን ባለችበት ሲቹዌሽን አይደለም የሚሆነው፣ የተሻለ ሀገር መሆን ትችላለች። ይህንንም ማድረግ እንችላለን። በሁለቱ ሀገሮች መካከል ግንኙነት ሲሻሻል እንዴት ጥሩ ቫይብ እንዳለው እንዴት ጥሩ እንደነበረ 2018 በኋላ የነበረውን አጭር ጊዜ ድባብ በማየት ማወቅ ይቻላል። እንዳለው በመርህ ላይ የተመሰረተም ባይሆን ግን በሁለቱ ህዝቦች መካከል ያለውን መተሳሰር፣ አንድነት በደንብ ያሳያል። በዚህ በፖዚቲቭ መልካይቶ ችግሩን ከጠመንጃ ይልቅ በሌላ መንገድ መፍታትና ምንድን ነው የጋራ ነገር መፍጠር የተሻለ ነገር ነው። ከዛ ውጪ ግን ዲያሎግ ዲያሎግ ከጠመንጃ ከምንም ዲያሎግ በጣም ያስፈልጋል። ኢትዮጵያውያን በደንብ መነጋገር አለባቸው። ልዩነታቸውን ወደ ጎን አስቀምጠው አሁን የኦነግ ሸኔ የፋኖ የምን ጥያቄ ነገር የሚሆን አንድ ቡድን ሊመጣ ይችላል በየጊዜው። አሁንም አሉ አንዳንዶቹ በቃ መንግስት ቀይረን እንደዚህ አድርገን የሚል ነው አቋማቸው። አይ ሪስፔክት አቋማቸውም እነሱ ያሉትን ነው። ግን እነሱም መንግስት ሆነው ቢመጡ ስቲል የወደብ ጉዳይ ኢምፖርታንት ጥያቄ ነው ለኢትዮጵያ፣ የሰርቫይቫል ጥያቄ ነው። እንደዛ ብዬ ነው የማስበው። አይ ቲንክ ከውይይታችን የሆነ ነገር ያገኙበታል ብዬ ተስፋ አደርጋለሁ። ከዛ በተረፈ እኛ ያላነሳናቸው መነሳት ያለባቸው ብዙ ጉዳዮች አሉ። በተለይ ህግ አስፔክቱ ዲስከስ መደረግ ያለበት ነው በሰፊው። እኔ የህግ ባለሙያም ስላልሆንኩኝ እዛ ላይ ሀሳብ መስጠትም ይቸግረኛል። ያንን ነው የምለው እንግዲህ። በህግ ጉዳዮች ጋር በተያያዘ በሚቀጥሉት ፕሮግራማችን በተለይ ደግሞ ዓለም አቀፍ ህጎችን የሚያውቁ ሰዎችን ይዘን ለመቅረብ እንሞክራለን። እኛም በዚህ ጉዳይ ላይ በስፋት እንሰራለን። ለዛሬው ግን አርጋው በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ለጊዜ ለትንተና እንዲሁም ደግሞ ያለን እውቀት ልምድ በዚህ ዙሪያ ላይም እንደሚከታተል ሰው ሚዲያው ላይም እንደሚሰራ ሰው በስፋት መነሳት ያሉባቸውን ነገሮች አንስተሃልና ለጊዜ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ ናትናኤል። ተመልካቾች የዛሬው የምልከታ ፕሮግራማችን ይህንን ይመስል ነበረ። ሳምንት ደግሞ በሌላ ርዕሰ ጉዳይ መልሰን እናገኛቸዋለን። አብራችሁ የቆየሁት ናትናኤል ወልዴ ነኝ። እስከ ሳምንት መልካም ጊዜ ይሆንላችሁ እያልኩኝ በዚህ እሰናበታችኋለሁ።